በአዳም ኃጢአት ምክንያት ፈርሶ የነበረው የመላእክትና የሰው ልጆች ማህበር ከተቋረጠ ከብዙ ዘመን በኋላ በኢየሱስ ክርስቶስ ልደት እንደገና ተጀመረ። የሚያደላው የቤተ ክርስቲያን አስተምሮ ጌታ በተወለደ ዕለት አይደለም የደረሱት ከሁለት ዓመት በኋላ ከተወለደ ከሁለት ዓመት በኋላ ሰውን ለማዳን ሰው ሆኖ የተገለጠ እንደሆነ እንዲያውቁት፣ ሁለተኛ ደግሞ ለዓለም ሁሉ መድኃኒት ሆኖ የተወለደ እንደሆነ እነሱን ጭምር ከአዳም መርገም ከአዳም በደል ለማዳን የተወለደ አምላክ እንደሆነ እንዲረዱ መወለዱን በምስጢር ለነቢያት ተናገረ። አሁን ደግሞ ከተወለደ በኋላ በልዩ መገለጡ ሰው ሆኖ ሲመጣ ዞሮ የሚያስተምሩ እረኞች ሐዋርያት ስለሆኑ ምስራቹ የክርስቶስ ምስራቹን ተወልዷል፣ ብርሃን ወጥቷል፣ ጨለማው ተገፏል ብለው የሚያስተምሩ እረኞች እንደሆኑ እናንተም እረኞች ናችሁ፣ እኔም እረኛ ነኝ፣ ልሰበስባችሁ ነው የመጣሁት ሲል ለእረኞች መወለዱን ገለጸ። የቤተክርስቲያን አባት ሊቁ ቅዱስ ባስልዮስ ዘቂሳርያ ይህንን ምስጢር ሲገልጥ ይላል ዘ ኔቲቪቲ ኦፍ ክሪስት ኢዝ ዘ በርዝዴይ ኦፍ ዘ ሆል ሁማን ሬስ ይላል። ምን ማለት ነው? የክርስቶስ ልደት የመላው ሰው የልደት ቀን ነው። ዛሬ የምትለዋን ቃል ቤተክርስቲያን ብርሃነ ልደቱን በመሐሌትና በቅዳሴ ስታከብር ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ፣ ዛሬ በክርስቶስ ልደት በቤተ ክርስቲያን ደስታ ሆነ ብላ በማህሌት ትዘምራለች። ገና ማለት ገናና ከፍ ያለ የከበረ ማለት ነው። ሃይማኖታዊም ነው ትውፊታዊም ነው። ሃይማኖታዊ ስንል መጽሐፍ ቅዱሳዊ ማለታችን። አይሁድና ዘመዶቻቸው በሚመክሩበት ሰዓት እንስሳት ግን ለክርስቶስ ትንፋሻቸውን እየገበሩ ያማምቁት ነበር። ረ